ዳ ሀገር ውስጥ ሀብታም የሚባል ነገር የለም። ለመሰላችሁ በሚሊዮን አውጥታችሁ ደግሳችሁ መብራት ይጠፋል፣ ጎረቤት ውሃ የለም። የተቸገረ የተራበ ሰው ደጅ ላይ መጥቶ ሲማጸናችሁ የምትኖሩበትን እውነታ ሳትወዱ በግዳችሁ ኮንፍረንት እንድታረጉ ያደርጋችኋል። አንዳንድ ሰው አለ ሰርቼ ያገኘሁትን ገንዘብ አይደለም ብደግስበት አንድ እጄ በሞቀውስ ምን አገባሽ የሚል ማለት ነው። እንደኛ አይነት ማህበረሰብ ውስጥ ስትመጡ ይሄ የኑሮ እኩልነት ኢፍትሐዊ በሆነ መንገድ የሰፋበት አይነት ማህበረሰብ ላይ ስትመጡ ሀብት ወይም ዌልፍ ፕራይቬት ፋክት አይደለም፣ ማህበረሰባዊ አውድ ውስጥ ይገባል እና እዛ አውድ ውስጥ ስትከቱት ግላዊ ነጻነት ኢንዲቪዥዋል ፍሪደም ከማህበራዊ ኃላፊነት ወይም ሶሻል ሪስፖንሲቢሊቲ ጋር ግብግብ ይፈጥራል። ይሄው የሚፈጠር ቴንሽን አለ። ሶ በዚህን ያህል መደገስ አግባብ ነው ወይ፣ ይህን ያህል አበባ መገዛት አለበት ወይ ብሎ ሰው ሲጠይቅ ከቅናት ሳይሆን ከዛ ግብግብ ከዛ ቴንሽን ውስጥ ተነስቶ ነው የሚጠይቀው። ለምን ሰው በልቶ ማደር የማይችልበት ማህበረሰብ ውስጥ ስትኖሩ ቅንጦት ንቀት ይሆናል። and that's just a fact. So ይሄ ክላስ ኮንሽስነስ ወይም ደግሞ በመደብ ዙሪያ ያለንን ንቃተ ህሊና ማስፋት አለብን ብዬ አስባለሁኝ። ለማንኛውም መልካም ሰንበት ይሁንላችሁ።